ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ እና 100,000 ለመግባት 5,000 ሰው ብቻ የቀረውን ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ፊልሙ አንድ የስልክ ማስታወቂያን እያሳየን ይጀምራል። ዳይሬክተሩም ዳን የተባለ ሰው ሲሆን በስራውም የሆነ ጭንቀት ውስጥ የገባ የሚመስል ነበረ። ቀረጻውም ካበቃ በኋላም ከቀረጻው ቡድን መካከል ለአንዷ እሱና ሚስቱ ሊዛ ለመዝናናት ሩቅ ቦታ ወዳለው ጎጆአቸው ሊሄዱ እንደሆነ ይነግራታል። ምንም እንኳን አደገኛ እንደሆነ ቢነግራትም ነገር ግን ሚስቱ ሳትሰማው በተራራው ላይ የመጓዝ ፍላጎት እንዳላትም ይነግራታል። ከዚያም ዳን ወደ መኪና ውስጥ ከገባ በኋላ ወደ አንድ ሰው ይደውላል። እናም ለነገው ቀጠሯቸውም ዝግጁ ከሆነም ብሎም ይጠይቀዋል። ያ ሰውም እንደተዘጋጀም ይናገራል። በመኪና ውስጥም የሚያጠራጥሩ አንዳንድ እቃዎችን እንመለከታለን። ከነሱም መካከል ፕላስተር፣ ገመድ እናም ደግሞ መጋዝም ነበረው። ከዚያም ዳን በመጀመሪያ ወደ አባቱ ማይክል ጋር ይሄዳል። እሱም ይገኝ የነበረው በአዛውንቶች መንከባከቢያ ቦታ ውስጥ ነበረ። ለሱም እንደዛው ሩቅ ቦታ በሚገኘው ቤታቸው ሄደው ለመዝናናት እንዳሰቡ ይነግረዋል። የዚህም ሀሳብ አመንጭ ደግሞ ሊዛም እንደሆነች ነበር የነገረው። ማይክም ይህን ሲሰማም ይናደዳል። ምክንያቱም ደግሞ በዚህ ዘመን የሚገኙት ወንዶች እንደ በፊቶቹ ጠንካራ ባለመሆናቸውና ለሚስቶቻቸው ስለሚገዙ ነበር። ለዚህም ደግሞ እንደ ምክንያትነት ያቀረበው ጦርነት አለመኖሩን ሲሆን ልጁም ጠንካራ እንዲሆንም ጦርነት መጥቶ እንዲያጠነክረውም ይመኝለታል። ከዛም በመቀጠልም ዳን ወደ ቤቱ ያመራል። እዛ እንደደረሰም ጎረቤታቸው የሆነችውን ሬቸልን ያገኛታል። እሷም መልካም አደን በማለት ትሰናበተዋለች። ይህም ዳን ግራ እንዲጋባም ያደርገዋል። ልክ በዛን ሰዓት ላይም ሊሳም ከቤት ወጥታ ወደሱ መኪና ታመራለች። ወዲያውኑም ከአበቦቹ በጣም ቅርብ ሆኖ መኪናውን ስላቆመው በዚህ ትበሳጭበታለች። ምክንያቱም ይሄ የመጀመሪያ ጊዜው አልነበረም። ከዚህም በመቀጠል ግን ጥንዶቹ ጉዟቸውን ይጀምራሉ። ይሁን እንጂ በመንገዱ ላይ ተራ በሚባሉ ነገሮች እየተከራከሩ መጓዛቸውን ይቀጥላሉ። በዚህን ሰዓት ላይም ሊሳ ራሷን እያሳደገች የምትገኝ ተዋናይ እንደሆነች እንገነዘባለን። ይሁን እንጂ ዳንን ግን እንደ ዳይሬክተር አታየውም ነበረ። ምክንያቱም የሰራው አንድ ፊልም ነው። እናም ያ ከ8 ዓመት በፊት ሲሆን አሁን ደግሞ ያንን ሙሉ ለሙሉ በማቆም የማስታወቂያ ስራ ላይ ብቻ እየሰራ ይገኛል። ይህ ንግግሯም እሱን ያናድደውና ያሉበትን ዕዳ እየከፈለ ያለው እሱ የሚያመጣው ገንዘብ እንደሆነ ይነግራታል። ቢሆንም ሊሳ ግን ሲጀመር ዕዳ ውስጥ የገቡት በሱ ምክንያት እንደሆነ ትነግረዋለች። ከቆይታዎች በኋላ ጥንዶቹ ወደሚዝናኑበት ቤት ይደርሳሉ። ይህም ከከተማ ራቅ ያለ ቦታ ሲሆን በጫካዎቹ መሃል ላይ ይገኛል። ሊሳም በብርጭቆዋ ወይኑን ከቀዳች በኋላ ራሷን ዘና ለማድረግ ትሞክራለች። ዳን በሌላ በኩል ወደ ቤዝመንቱ ያበራል። እዛም የተለያዩ መሳሪያዎች ነበሩ። ከዚያም ዳን በቀጣይ ስቴክ ለሁለቱም ይሰራላቸውና ሐይቁ አጠገብ ተቀምጠው እየተዝናኑ ይበላሉ። ዳንም ስቴኩን ለማጣፈት የተጠቀመውን ቅመማ ቅመም የገዛው ከኦሃዮ እንደሆነ ይነግራታል። ምክንያቱ ደግሞ እሷ የምትወደው ምግብ መሆኑን ተከትሎ አጣፍቶ ሊሰራላት አስቦ ነበረ። ይሁን እንጂ ሊሳ ግን የምትወደው ምግብ ስቴክ እንዳልሆነና ሴቪቼ እንደሆነ ትነግረዋለች። ይህንንም ደግሞ ምግብ የምታዘው በፔሩቪያኖች ሬስቶራንት ነበረ። ምክንያቱም እነሱ ምግቡን በደንብ አጣፍተው ነበር የሚሰሩት። በዚህን ሰዓት ላይም ዳን በትወና ትምህርት ቤቷ ውስጥ የሚገኘው ዳሪዮ የተባለው ተማሪ የፔሩ ዜግነት አይደለው ያለው በማለት ይጠይቃታል። ሊሳም አዎ ካለችው በኋላ ነገር ግን ከሱ ጋር የሚያገናኘው ነገር እንደሌለ ትነግረዋለች። ማታ ላይ ጥንዶቹ በቦርዱ ላይ መጫወት ይጀምራሉ። ይሁን እንጂ አሁንም ግን ጭቅጭቃቸውን ማቆም አልቻሉም ነበረ። ስለዚህም በመጨረሻ የተናደደችው ሊሳ ልትሄድ እንደሆነ በመናገር ተነስታ ትተኛለች። በቀጣዩ ቀን ጠዋት ላይም ዳን ወደ ጫካው ያመራል። በጫካ ውስጥም የሚያገኛቸውን ትላልቅ ድንጋዮችን በቦርሳው ውስጥ ከከተታቸው በኋላ ወስዶ ቦርሳውን ጀልባ ውስጥ ያስቀምጠዋል። ከዛ በተጨማሪም ከዚህ በፊት በመኪናው ይዟቸው የመጣቸውን እቃዎች በሙሉ አውጥቶ ወደ ቤዝመንቱ ያስገባል። እነዚህም ፕላስተሩ፣ ገመዱ እና መጋዙም ነበሩ። ከዚያም ትወና እየተለማመደች የነበረችው ሊሳ ትገኝበት ወደ ነበረው ወደ ላይኛው ክፍል ያመራል። እሷ በማታውቀው መልኩ በፎቶው ላይ ክሎሮፎርም የተባለውን ኬሚካል ያደርጋል። እሷ ላይም መጥፎ ነገር ለማድረግም ያቀደም ይመስላል። ከዚያም ድምጽ ሳያሰማ በቀስታ ከኋላዋ መምጣት ይጀምራል። እሷም የቆመችው ለበሩ ጀርባዋን ሰጥታ ነበረ። ከዚያም ግን ከደቂቆች በኋላም ሳም ራሱን ከሳተበት ሲነቃ እጁና እግሩ ከወንበሩ ጋር ታስሮ ነበር ያገኘው። ሊሳም ስለ ክሎሮፎርሙና ስለ ሌሎቹ እቃዎች እሱን መጠየቅ ትጀምራለች። ያ ብቻ ሳይሆን ጀልባው ላይ ስለወሰዳቸው ድንጋዮችም ታቅ ነበረ። ይሁን እንጂ ዳን ግን የዋህ ጨዋታን ለመጫወት ይሞክራል። እነዚህን እቃዎችን የሚያመጣው በዚህ ቤት ውስጥ መጸዳት ያለባቸው ቦታዎች ለማጽዳት እንደሆነ ይነግራታል። ከዚያም ሊሳ መሳሪያውን አንስታ በሱ ካስፈራራችሁ በኋላ ራሷን እንድትስት ሊያደርጋት እንደነበር እንዳወቀች ትነግረዋለች። ከዚያም በገመዱ አስሯትም በጀልባው ከወሰዳት በኋላ ከድንጋዩ ጋር አስሮ ወደ ታች ሊጥላት ነበረ። ነገር ግን ያላወቀችው አንድ ነገር መጋዙን ለምን እንዳመጣው ነው። ዳንም ምናልባት አካሏ በውሃው ላይ ከተንሳፈፈ ሊቆራረጡ አስበው መጋዙን እንዳመጣ ይነግራታል። ሊሳም ይህንን ከሰማች በኋላ
ለምን በማለት ትጠይቀዋለች። ዳንም በሚያስደነግጥ መልኩ ከዳሪዮ ጋር ያላትን ግንኙነት ስላወቀ እንደሆነ ይነግራታል። ሊሳም በማማገጧ ብቻ ተነሳስቶ ሊገላት በማሰቡ በዛ ተገርማለች። ምክንያቱም ለ2 ዓመት ያክል እነሱ አብረው አልተኙም ነበረ። ዳንም ይሄ ሊፈጠር የቻለው ሁልጊዜ እሱን ትንሽ አድርጋ ስለምትመለከተውና ስህተቶችን ስለምትፈልግበት እንደሆነ ይነግራታል። ሊሳም ይህንን ያደረገችው የበሰለ ወንድ ፈልጋ ቢሆንም ነገር ግን እሱ በ40 ዓመቱ እንደ ሕፃን ልጅ ድክ እያለ እንደሆነ ትነግረዋለች። ከዛ በተጨማሪም ሊገላት ያሰበበት መንገድ ደግሞ በጣም የጅል እንደሆነ ትነግረዋለች። ይልቁኑ የእሷ እቅድ ግን በጣም የተሻለ እንደሆነ ትነግረዋለች። ከዚያም ትዕይንቱ የትላንትናውን ዕለት ያሳየናል። ሊሳም ከጎረቤታቸው ሬቾል ጋር ስለ ጉዟቸው እየተነጋገረች ነበረ። ዳንንም ምንም እንኳን አደገኛ እንደሆነ ብትነግረውም ነገር ግን ወደ ጫካው ሄደው እንዲያድኑ ፍላጎት እንዳለው ትነግራታለች። ልክ በዛን ሰዓት ላይ ሄነሪ የተባለው ሰራተኛ ለሊሳ ስራውን እንደጨረሰ ሊነግራት ወደሷ ይመጣል። ከዚያም ነግሯትም ይሄዳል። ሊሳም ሄነሪ የዳን የሃይስኩል ጓደኛ እንደነበረና ከዚያም ግን እስር ቤት ገብቶ ሲወጣ ስራ ሊያገኝ ባለመቻሉ እነሱ ጋር ትናንሽ ስራዎችን እያሰሩት ገንዘብ እንደሚከፍሉት ትነግራታለች። በአሁኑ ጊዜም ሊሳ እንዴት እሱን ልትገለው እንደነበረ መናገር ትጀምራለች። እቅዷን ባደን በሚጓዙበት ጊዜ ላይ የሽጉጡን ሴፍቲ በተንን በማጥፋት ሽጉጡ እንደ ድንገት እንዲገለው ነበረ። ዳንም ይህንን ሲሰማም ጨካኝ እንደሆነች ይነግራታል። ምክንያቱም የእሱ እቅድ የምትወደውን ምግብ ካበላት በኋላ ስትተኛ ምንም አይነት ህመም ሳይሰማት ሊገላት እንደነበር ይነግራታል። እናም ደግሞ እቅዷ መቼም ቢሆን እንደማይሰራላት ይነግራታል። ምክንያቱም ደግሞ ጎበዝ ተዋናይ አይደለችም። በዚህ ምክንያት ፖሊሶች በመጡበት ሰዓት ላይ እሷ እንዳልገደለችው ማሳመን እንደማትችል ይነግራታል። እናም ታሪኳንም ፖሊሶች አያምኗትም። ከዚያም ሁለቱም ፖሊሶቹ በሚመጡበት ሰዓት ላይ ገዳይ አለመሆናቸው እንዲታወቅ እንዴት ማስመሰል እንደሚችሉ መለካካት ይጀምራሉ። በመጀመሪያም ማልቀስ የቻለው ዳን ነበረ። ሊሳም በዚህ በመናደድ ትመታውና ልታኩስበት ራሷን ታዘጋጃለች። ቢሆንም ድንገት ግን ከኋላዋ ሄነሪ እንደመጣ ሳታቅ በመዶሻ ይመታትና ራሷን እንድትስት ያረጋታል። ከዚያም ትዕይንቱ ከ5 ቀን በፊት ደግሞ ያሳየናል። በዛ ጊዜም ዳን እና ሄነሪ በአንድ ፌስቲቫል ላይ በነበሩበት ሰዓት እንዴት ሊሳን መግደል እንደሚችሉ ሲማከሩ ነበረ። ዳንም $100,000 ኢንሹራንስ እንዳለባትና ከገደሏትም በኋላም የሚያገኙትን ኢንሹራንስ ግማሹን ወይም $50,000 ለሄነሪ እንደሚሰጠው ቃል ገብቶለታል። ይሁን እንጂ ሄነሪ ግን በዚህ ገንዘብ ብቻ ደስተኛ ሆነ አይመስልም። ይህንንም ከፈጸሙ በኋላም ጓደኝነታቸው እንዲቋረጥ አይፈልግም ነበር። እናም ደግሞ አሁን በቃሉ የነገረውን ነገር በሙሉ በወረቀት እንዲጽፍለት ፈልጓል። ዳንም በዚህ ተናዶ የነበረ ሲሆን በመጨረሻም በተቀጣጠሩበት ቦታ ላይ ግን በጧት እንዲገኝ ይነግረዋል። በአሁኑ ሰዓት ሊሳ ስትነቃ እሷም ራሷን ታስራ ታገኘዋለች። ዳንም ለምን እሱን ልትገለው እንደፈለገች ይጠይቃታል። ሊሳም ደካማና ለሱ ማይሆናት ሰው በመሆኑ እንደሆነ ትነግረዋለች። እናም ደግሞ ደህና ስራና ገንዘብን እየሰራችበት ከነበረው ስራ እንድትወጣ የሚያደርጋት እሱ ነበረ። እናም የነበራቸውን ገንዘብ በሙሉ አውጥቶ እየበተነ እንደነበረና በሰራው ፊልም ላይ እንኳን እንድትሳተፍ ለሷ ቦታ ሰጥቷት እንዳልነበረም ትናገራለች። ምንም እንኳን ከሱ ጋር መፋታት ብትችልም ነገር ግን ሲፋቱ የነበረባቸውን ዕዳ መክፈላቸው አይቀርም ነበር። ስለዚህ ያላት አማራጭ እሱን መግደል ሲሆን ከሱም የምታገኘውን ኢንሹራንስ በመጠቀም ዕዳቸው መክፈል ትችላለች። ይህንን ከሰማ በኋላም ሄነሪ እነሱም ሊገሏት ያሰቡት ለኢንሹራንሷ እንደሆነ ይነግራታል። እናም ደግሞ ከዚህ የሚያገኘውን ግማሹን ወይም $50,000 መኪና ሊገዛበት እንዳሰበም ይናገራል። ሊሳም ይህንን ከሰማች በኋላም ለእሱ አንድ ነገር ልትነግረው ትዞራለች። ቢሆንም ግን ዳን ከመናገሯ በፊት ፊቷን በፌስታል በመሸፈን አፍኖ ሊገላት ይሞክራል። ይሁን እንጂ ሄነሪ ጠመንጃውን እሱ ላይ በመደቀን ፌስታሉን ከፊቷ ላይ እንዲያነሳላት ይነግረዋል። ምርጫ ያጣው ዳንም በመጨረሻ ሄነሪ ያለውን ያደርጋል። ከዚያም ሊሳ አስገራሚ ነገርን ትናገራለች። ይህም የእሷ የኢንሹራንስ ገንዘብ $100,000 ሳይሆን $1 ሚሊዮን እንደሆነ ነበረ። ስለዚህም ከእሷ ጋር እንዲሆን ግማሹን ወይም $500,000 እንደምትሰጠው ትነግረዋለች። ተስፋ ያጣው ዳንም እጁን ወደ ላይ በማድረግ እሱ $750,000 እንደሚሰጠው ይነግረዋል። ከዚያም ሊሳ በመጨረሻ ሙሉ ገንዘቡን እንዲወስድ ትነግረዋለች። ያ ብቻ ሳይሆን ከሚወዳት ሬቾል ጋር እንዲገናኙም እንደምታረግ ትነግረዋለች። በዚህን ሰዓት የሚናገረው ያጣው ዳን ሮጦ ጠመንጃውን ሊያስጥለው ይሞክራል። እነሱም በሚታገሉበት ሰዓት ላይም ሊሳ ራሷን ነጻ ታወጣለች። ከዚያም ጠመንጃው በመጨረሻ መሬት ላይ ይወድቃል። የወደቀውም በሊሳና በዳን ፊት ለፊት ሲሆን ሁለቱ ደግሞ እሱን ለማንሳት መታገል ይጀምራሉ። ከዚያም ግን ይሄ ይፈጠራል። ሳያስቡት ሄነሪን ይገሉትና ጥንዶቹ እርስ በርስ መወቃቀስ ይጀምራሉ። ከዚያም ግን ሊሳ ሮጣ ወደ ኪችኑ ታመራለች። ቢላውንም ብትወረውርበትም ስተዋለች። እሱም ጠመንጃውን ይዞ ይደቅንባታል። ከዚያም ሊተኩስባት ሲል ግን ጠመንጃው ውስጥ ምንም ጥይት አልነበረም። ሊሳም እስከሚያስገባበት ያለውን ጊዜ በመጠቀም እግሩን ትወገዋለች። ከዚያም የጣለውን ጠመንጃንም በማንሳትም
ወደ ላይኛው ክፍል ጥይቱን እያስገባችበት መሮጥ ትጀምራለች። ከዚያም ሁለቱ በጠመንጃው ምክንያት መጣላታቸውን ይቀጥላሉ። በዚህም መሃል ላይም በድጋሚ ጠመንጃው ይተኮስና የላይኛውን ክፍል እንጨት ይመታዋል። በሚያስደነግጣቸው መልኩም ከላይ የነበሩ 3 ሰዎች እነሱ ላይ ወድቁባቸዋል። ይህም አጋጣሚ ደግሞ ዳንና ሊሳ ራሳቸውን እንዲስቱ ያደርጋቸዋል። ከዚያም ትዕይንቱ 3 ቀናትን ወደ ኋላ ደግሞ ይመልሰናል። በዚያ ጊዜም 2 ታሳሪዎችን እንመለከታለን። ፒት እና ቶድ ናቸው። በጊዜውም ከእስር ቤት እያመለጡ ሲሆን ለዚህም የረዳቻቸው ደግሞ የፖሊስ ኦፊሰሯ አሌግራ ነበረች። በጫካ ውስጥ ተደብቀው ሌሊቱን ካሳለፉ በኋላም ሲዟዟሩ በመጨረሻ የነዳንን ቤት ሊያገኙት ችለዋል። ከዚያም 3ቱ ወደ ውስጥ ከገቡ በኋላ ያገኙትን መጠለያና ምግቦችን በደንብ መጠቀም ይጀምራሉ። በዚህም ሰዓት ላይም አሌግራና ፒት ፍቅረኛሞች እንደሆኑ እንገነዘባለን። ሁሉም ነገርም እንዳሰቡት እየሄደላቸው የነበረ ቢሆንም በመጨረሻ ግን ዳንና ሊሳ ወደዛ ቤት ሲመጡ ይመለከቷቸዋል። ይህም አጋጣሚም ነበረ ወደ ቤቱ ወደ ላይኛው ክፍል ገብተው እንዲደበቁ ያደረጋቸው። በቀጣዩ ቀንም 3ቱ በዛ ክፍል ውስጥ መሆናቸው እየሰለቻቸው ይመጣል። ስለዚህም ጊዜ ለማሳለፍ ሲሉ እዛ መጫወት ይጀምራሉ። ይሁን እንጂ በመጨረሻ ግን ዳንና ሊሳ ጠመንጃውን ለመውሰድ ሲታገሉ ይመለከቷቸዋል። ከዚያም በድንገትም ጥንዶቹ ወደ ላይ ተኩሱና ጥይቱም የቶድን ጌጥ በትንሹ ይጨርፈዋል። በዚህም ምክንያት ቶድ በህመሙ ምክንያት ሲንቀሳቀስ 3ቱም ከነበሩበት ወደ ታች ይወድቃሉ። ወደ አሁኑ ጊዜ ስንመለስ ዳንና ሊሳ ሲነቁ ራሳቸውን ታስረው ያገኙታል። 3ቱ ወንጀለኞች ግን ተሰርቶ የነበረውን ስቴክ እየተመገቡ መዝናናታቸውን ቀጥለዋል። ፒትም ጥንዶቹ ነፃ መውጣት ከፈለጉ ለነሱ ገንዘብ እንዲሰጧቸው ይናገራል። ዳንና ሊሳም ወንጀለኞቹ ከመኪናቸው ከኪሳቸውና ከቦርሳቸው ውስጥ የሚገኘውን ገንዘብ በሙሉ እንዲወስዱ ይፈቅዱላቸዋል። ይሁን እንጂ ፒት ግን ያ ብቻ በቂ እንዳልሆነና ተጨማሪ ነገር እንደሚፈልጉ ይናገራል። ሊሳም አሁን ላይ ምንም ገንዘብ እንደሌላቸውና ዳን የነበራቸውን ገንዘብ በሙሉ አውጥቶ እንደበተነው ትናገራለች። ይሁን እንጂ አሁንም ግን ሀብታም እንደሆነ ማስመሰሉን እንደቀጠለበት ነው የተናገረችው። በቀጣይም አሌግራ በእስር ቤት ውስጥ ይጫወቱት የነበረውን ጨዋታ እንዲጫወቱ ሀሳብ ታቀርባለች። ከዚያም እነሱም መሬቱ ላይ ክብ ቅርጽ ይስላሉ። ከዚያም ዳንንም ወደ ውስጥ ያስገቡታል። ቶድንም እንደዛ ወደ ውስጥ እንዲገባ ካደረጉት በኋላም አሌግራ ጨዋታውን ታስረዳዋለች። ጨዋታውም ከክብ ውስጥ ሳይወጡ አንዱን ማሸነፍና ማዋረድ ነበር። ቶድም የላይኛውን ልብሱን ያወልቃል። ዳን ግን ይቅርታ እንዲያደርጉላቸውና ነገር ግን እጁ ላይ ምንም አይነት ገንዘብ እንደሌለ ይነግራቸዋል። ነገር ግን ሊሰሙት ስላልቻሉ ዳን መሮጥን ይመርጣል። ይሁን እንጂ በድጋሚ የያዙት ግን ያሰቃዩታል። ከዚያም ከፑል ጠረጴዛው ጋር አጥብቀው ከያዙት በኋላም ቶድ ያልሆነ ነገር ሊያደርግበት ይወስናል። ከዚያም ግን ፒት በግድግዳው ላይ ተለጥፎ የነበረ የአንድ ፊልም ፖስተርን ድንገት ይመለከትና ሁሉንም እንዲያቆሙ ይነግራቸዋል። ከዚያም ዳንን የዛ ፊልም አድናቂ ከሆነም በሚል ይጠይቀዋል። ዳን ግን የፊልሙ ዳይሬክተር ራሱ እሱ እንደሆነ ይናገራል። ይህም ፒት እንዲደሰት ያደርገዋል። ምክንያቱም የፊልሙ በጣም አድናቂ ነበረ። እናም እስር ቤት በነበረበት ጊዜ ላይም ደጋግሞ ነበር ያየው። ስለ ፊልሙ አጨራረስ ካወሩ በኋላ ግን እሱ ላይ የሚያደርጉትን ለመቀጠል ይወስናሉ። ይሁን እንጂ ቶድ ግን ይህንን መጥፎ ድርጊት ዳን ላይ ሊያደርግበት አልቻለም። ስለዚህም በመጨረሻ ሊገሉት ይወስናሉ። ልክ አሌግራም ዳን ላይ ልትተኩስበት ባለችበት ሰዓት ላይ ሊሳ ታስቆማትና በባንኳ ውስጥ ተቀምጦ የሚገኝ ያጠራቀመችው $50,000 እንዳለ ትነግራታለች። እናም ባንኩ በተከፈተበት ሰዓት ላይም ያንን ልትሰጣቸው እንደምትችል ትነግራቸዋለች። ነገር ግን በምላሹ ባሏን እንዳይጎዱባት ነበር የነገረቻቸው። 3ቱም በሀሳቧ ተደስተው ስለነበረም ከሷ ጋር ተስማምተው ሁለቱን አስረዋቸው ከዛ ይሄዳሉ። ከዚያም ሁለቱ ብቻቸውን በቀሩበት ሰዓት ላይ ሊሳ ራሳቸውን እንዴት እንደዚህ አይነት ሁኔታ ውስጥ ሊከቱ እንደቻሉ መጠየቅ ትጀምራለች። ምክንያቱም የሆነ ጊዜ ላይ ከባድ ፍቅር ውስጥ ነበሩ። ከዛ በተጨማሪም ከዳሪዮ ጋር እንድትታይ ያደረገችው አውቃ እንደሆነና እሱም ያንን ተመልክቶ ለፍቅራቸው እንዲታገል ፈልጋ እንደነበረ ትናገራለች። በላይኛው ክፍል ውስጥ የሚገኙት 3 ወንጀለኞች በቀጣዩ ቀን ከሊሳ ጋር ወደ ባንኩ ለመሄድ ራሳቸውን አዘጋጅተዋል። ያንንም ገንዘብ ካገኙ በኋላ ግን ጥንዶቹን ለመግደል መኪናቸውን ለማቃጠልና ከዛ ለመሸሽ ነበር ያሰቡት። ወደ ቤዝመንቱ ስንመለስ ዳንም በአቅራቢያው የሚገኘውን የፑል መጫወቻ ኳስን ከተመለከተ በኋላ በእግሩ በመምታት ወደሱ ጋር እንዲመጣ ያደርገዋል። ከዛም ድንገትም መጮህ ይጀምራል። ቶድም ምን እንደተፈጠረ ለማየት ወደዛ በሚመጣበት ሰዓት ላይ ዳን መታጠቢያ ቤቱን መጠቀም እንደሚፈልግ ይናገራል። ከዚያም ቶድ እሱን በመፍታት ወደ መታጠቢያ ቤት ይዞት ይሄዳል። እሱም ተጠቅሞ በሚወጣበት ሰዓት ላይ ቶድ ሳያስበው ድንገት በኳሱ ይመታዋል። ይህም ቶድ ሳያስበው ራሱን እንዲስት ያደርገዋል። ከዚህም በኋላ ዳን ቤዝመንቱን ለቆ ይወጣል። ሊሳም እንደዛው ዞር ብላ ከተመለከተች በኋላም በአቅራቢያ የሚገኘውን ቢላ ትመለከትና እሱን በመጠቀም ራሷን ከታሰረችበት ነፃ ታወጣለች። ይህ በእንዲህ እንዳለ ፒት ቶድን ይጠራዋል። ቢሆንም ግን ምንም መልስ ከሱ ሊያገኝ ባለመቻሉ ምክንያት እሱና አሌግራ አንድ ላይ በመሆን ለማጣራት ወደ ቤዝመንት ይወርዳሉ። እናም በመጨረሻም ወድቆ የነበረውን ቶድን እዛ ያገኙታል። ይህ በእንዲህ እንዳለ ሊሳ ከቤቱ ውጪ ላይ ተደብቃ ትገኛለች። 3 ወንጀለኞችም ጥንዶቹን ፍለጋ ከቤቱ ሲወጡም ትመለከታቸዋለች። ከቦታው መራቃቸውን ከተመለከተች በኋላ
ሊሳ ለማምለጥ ወደ መኪናዋ ውስጥ ገባለች። ይሁን እንጂ ከገባች በኋላ የመኪናው ቁልፍ እንደሌላት ትገነዘባለች። ስለዚህም ያንን ለማምጣት ወደ ቤት መመለስ ይኖርባታል። ነገር ግን ቶድም ወደ ቤት በመመለስ ሳታስበው ከኋላዋ ሽጉጡን ይደቅንባታል። ተደብቆ የሚገኘው ዳንም የሚፈጠረውን ነገር በሙሉ ይመለከታል። ተስፋ በመቁረጥ ውስጥ የምትገኘው ሊሳም እርጉዝ እንደሆነች በመናገር ማልቀስ ትጀምራለች። ይሁን እንጂ ልጁ የሌላ ሰው ስለሆነ ግን ለባሏ እንዳልነገረችው ትነግረዋለች። እንዳይገላት በምትለምነው ሰዓት ላይ ሆዷ ላይ እንደማይተኩስባት ይነግራታል። ይሁን እንጂ ሌላ ነገር ከማድረጉ በፊት ድንገት ዳን ይመጣና ከኋላ ይወቀዋል። ጠመንጃውንም ወዳላሰበው ቦታም ይተኩሳል። ነገር ግን ይህ ድምጽ ውጪ ለነበሩት ፒትና አሌግራ ወደ ቤት ተመልሰው እንዲመጡ ምልክት የሚሰጣቸው ነበረ። ከዚያም ጥንዶቹ አንድ ላይ በመሆን ቶድን መፋለም ይጀምራሉ። ቢሆንም ግን በጣም ጠንካራ ሰው ነበረ። በተደጋጋሚ ቢመቱትም ነገር ግን ባንድ የሚያሸንፉት ሰው አልሆነላቸው። መሀል ላይም ዳንን ለመግደልም ተደርሶም ነበረ። ስለዚህም ሊሳ ያገኘችውን ቢላ በመጠቀም ከኋላ ትወገዋለች። ይሁን እንጂ እሱን ለማቆም የሚበቃ አይነት ምት አልነበረም። ስለዚህም ተጨማሪ ቢላዎችን በማምጣት ደጋግማ እሱን መውጋት ትጀምራለች። ይሁን እንጂ አሁንም ግን ሊሞት አልቻለም። ከዚያም ቶድ እሷን ለማጥቃት በሚዞርበት ሰዓት ላይ ዳን ይህንን እድል በመጠቀም በንስሯ ሐውልት ከኋላ ጭንቅላቱን ይወገዋል። ይህም ቶድ በመጨረሻ እንዲወድቅላቸው ያደርጋል። ብዙም ሳይቆይ አሌግራና ፒት ወደዛ ቤት ተመልሰው ይደርሳሉ። ፊት ለፊታቸውም ያገኙትም የወደቀውን ቶድን ነበረ። ይህ በእንዲህ እንዳለ ጥንዶቹ ደግሞ ወደ ልብስ ማስቀመጫ ውስጥ ይገባሉ። ዳንም እዛው ሆኖም ለፍቅራቸው ሊታገል ባለመቻሉ ይቅርታ ይጠይቃታል። ከዚያም የጀልባውንም ቁልፍ ይሰጣትና ከዚህ እንድታመልጥ ይነግራታል። ምክንያቱም ደግሞ እርጉዝ ነች፣ እናም ልጁን መጠበቅ ይኖርባታል። ሊሳ ግን ይህን ከሰማች በኋላ እርጉዝ እንዳልሆነች ትነግረዋለች። ያንን የተናገረችውም ውሸቷን እንደሆነም ከነገረችው በኋላ ዳን የሚገርም ትወና እንደነበራት ይነግራታል። እስካሁን ካየው ትወናም ይሄ የሚገርም እንደሆነም ነበር የነገራት። ልክ በዛን ሰዓት ላይ ፒት ወደ ልብስ ማስቀመጫው ይደርሳል። ስለዚህም ዳን ከመተኮሱ በፊት ሮጦ ይገፈትረዋል። ሊሳ በሌላ በኩል ከቦታው ታመልጣለች። ይሁን እንጂ ውጪ ላይ ግን በአሌግራ ትገፈተርና ትወድቃለች። ዳን ግን አሌግራ እሷ ላይ ከመተኮሷ በፊት ወዲያውኑ ጠመንጃውን ያስጥላታል። ፒት ግን ከላይ ሆኖ ሲመለከት ስለነበረ ከዛ ዘሎ በመውረድ ሁለቱንም ይመታቸዋል። በተደጋጋሚም ዳንን መምታት በሚጀምርበት ሰዓት ላይ ሊሳ በብረቱ ጎኑን ትወገዋለች። ይሁን እንጂ እሱን ለመግደል ይሄ በቂ አልነበረም። ይባስ ብሎ ደግሞ ሞቷል ብለው አስበውት የነበሩት ቶድ ድንገት ከኋላዋ ብቅ ይላል። እሷንም በያዛት ሰዓት ላይም ፒት የተወጋበትን እንጨት በመስበር በሱ የዳን እጅን ይወገዋል። ከዚያም የሳር ማጨጃውን ማሽን በማስጀመር ዳንን ፊቱን እዛው ውስጥ ሊከተው ይወሰናል። በዚህም መሃል ላይም ዳን ሲታገል ሁለቱን ጣቶቹን ያጣል። ለነዳንም ሁሉም ነገር ያበቃ ይመስላል። ቢሆንም ግን ድንገት ያልተጠበቀ ነገር በዘን ሰዓት ይፈጠራል። አንድ ሰው በመኪናውን በመምታትም ፒትን ይገጨዋል። ሲገለጥም የመኪናው ሹፌር የዳን አባት ማይክል ነበረ። ትዕይንቱም ይሄ ከመፈጠሩ በፊት 6 ሰዓታትን ወደ ኋላ ይወስደናል። እዛ አካባቢ ኖር የነበረም አንድ ጎረቤት በዛ በሚያልፍበት ሰዓት ላይ የቤቱን የተሰባበረ መስታወትና ነገሮች ልክ እንዳልሆኑ የሚያሳየውን ነገር ይመለከታል። ስለዚህ ለመናገር ሲል ወደ ማይክል ይደውላል። ስለዚህ የተጨነቀው ማይክልም ወደዛ ሊሄድ ቢያስብም ነርሱ ግን ሊያስቆመው ይሞክራል። ስለዚህም ሽማግሌው ነርሱን በመምታት የነርሱን የመኪና ቁልፍም ወስዶበት ይሄዳል። ወደ አሁኑ ጊዜ ስንመለስ አሌግራ የተመታውን ፍቅረኛዋን ለማየት ስትል ወደሱ ጋር ትሄዳለች። ከዚያም ማይክል ጠመንጃውን በማንሳትም ወዲያውኑ ቶድን ይገለዋል። ከዚያም ፒት ላይም ሊተኩስ ቢዘጋጅም ሳያስበው ግን አሌግራ ከኋላ ትወገዋለች። በዚህ ምክንያት ሽማግሌው እግሯ ላይ ተኩስባታል። ፒትም ሊያሾፍበት ወደሱ ጋር በቀረበበት ሰዓት ላይ ሰውየው አፍንጫውን ይነክሰዋል። ይህም በሁለቱ መካከልም ትግል እንዲጀመር ያደርጋል። እንደማይተርፍም ከተገነዘበም በኋላም ማይክል ዳን መኪናውን ወስዶ ከዛ እንዲሄድ ይነግረዋል። ስለዚህም ዳንና ሊሳ ከዛ ለመሄድ በመኪና ውስጥ ይገባሉ። ይሁን እንጂ መኪናው ሊነሳላቸው አልቻለም። በዚህም መሃል ላይም ፒት ማይክልን በሳር ማጨጃ ማሽኑ ሲከተው ይመለከታሉ። ይህም የተመለከቱት አሰቃቂ አሟሟት ነበረ። ከዚያም መኪናው መነሳት ቢጀምርም ነገር ግን ብዙ ርቀት ከመጓዟቸው በፊት ፒት ይተኩስባቸውና መኪናውን እንዲጋጭ ያደርገዋል። አሁን ጥንዶቹ በከባዱ ተጎድተዋል። ይሁን እንጂ ዳን ግን ሚስቱን ወደ ጀልባው እንድትሄድ ይነግራታል። እናም የቀረውን ስራም እሱ እንደሚጨርስ ነበር የነገራት። ይህ በእንዲህ እንዳለ አሌግራ እግሯ ላይ በደረሰባት ጉዳት ምክንያት እየጮኸች ትገኛለች። ፒትንም ለእርዳታ ብትጠራውም ነገር ግን ከእሷ ጋር መፋታት እንደሚፈልግ በመናገር ጥሏት ይሄዳል። አሌግራም በንዴት እሱን መራገሟን ትቀጥላለች። ከዚያም ወደ ቤቱ እንደምንም ብላ ከገባች በኋላ ቁስሏን ለማከም ትሞክራለች። ይሁን እንጂ ዳን ድንገት ወደ እሷ ጋር በመምጣት እግሯን ይሰብረዋል። አሌግራም እንዳይገላትና ይህን ሁላ ነገር እንድታደርግ እንዳታልሏት ትናገራለች። ይሁን እንጂ ዳን ሊያምናት አልቻለም ነበር። ስለዚህም በመጨረሻ የፖሊስ ኦፊሰር ላይ መተኮስ አትችልም ትለዋለች። ይህን ግን ይተኩስባታል። በሐይቁ ላይ የምትገኘው ሊሳ ጀልባውን ለማስነሳት ብትችልም ነገር ግን ድንገት ፒት ይመጣባታል። በዚህ ምክንያት ሊሳ መጮህ ስትጀምር ድምጿን የሰማው ዳን እየሮጠ ወደ እሷ ጋር ያመራል። ይሁን እንጂ ፒት ግን ጀልባውን በፍጥነት አስነስቶታል። ስለዚህም የቀረውን የጀልባውን ገመድ በመያዝ ጀልባው ጎትቶ እንዲወስዱ ያደርጋል።
ይህ በእንዲህ እንዳለ ፒት ሊሳን ወደ ባንኩ እንዲሄዱና ገንዘቡን እንድታመጣ ይነግራታል። ይሁን እንጂ መምጣቱን ባላወቀው ዳን ድንገት ከኋላ ይመታል። ይህም በመጨረሻም በሁለቱ መካከል ድብድብ እንዲነሳ ያደርግና ፒት በመጨረሻ ዳንን ሊገለው አንገቱን ያንቀዋል። ሊሳ ግን በመጨረሻ ባሏ ደብቆት የነበረውን ያንን ድንጋይ ትመለከትና ሙሉ ቦርሳውን ፒት ላይ በማሰር ከዳን ጋር አብረው ገፍትረው ወደ ውሃ ውስጥ ይከቱታል። በድንጋዮቹ ምክንያት ፒት መስመጥ ይጀምራል። ይሁን እንጂ የቀረው ገመድ ላይ ቆሞ የነበረውም ዳን በሚሳበው ገመድ ምክንያት ተጠልፎ እንዲገባ ይሆናል። ሊሳም ባሏን እንዳይሰምጥ ትይዘዋለች። እሱ ግን እጣ ፈንታው እንደሆነና እንድትለቀው ይነግራታል። ይሁን እንጂ ሊሳ ግን ልትለቀው ፈቃደኛ አልነበረችም። በመጨረሻም እንደምንም ጎትታም ወደ ጀልባው ትመልሰዋለች። በዚህ መልኩም ሁለቱ ጥንዶች ይተርፉና ከባዱን ጊዜም ያልፉታል። በቀጣይ ሊሳ ዳን ወደ ተቀመጠበት ቦታ በማምራት ከሱ ጋር አብራ ትቀመጣለች። በቅርቡም ፖሊሶች እንደሚመጡም ከነገረችው በኋላ የተቆረጡትን ጣቶቹን ትሰጠዋለች። ከዚያም ሁለቱም እርስ በርስ ሊገዳደሉ በመሞከራቸው ይቅርታ ይጠያየቃሉ። አሁንም ገና ድሃ እንደሆኑና ሊጋፈጡት የሚገባ ብዙ ነገር እንዳላቸው ይስማማሉ። ነገር ግን ከዚህ በኋላ የሚጋፈጡት አንድ ላይ ይሆናል። ዳንም እንዴት እንደሚጋፈጡትን በጠየቃት ሰዓት ላይ አንድ ሀሳብ እንዳላት ትነግረዋለች። ከቆይታዎች በኋላ ፖሊሶች እነሱን ለማትረፍ ወደዚያ ይመጣሉ። ጥንዶቹም ራሳቸውን ከባድ ጉዳት የደረሰባቸው ሰዎች ማስመሰል ይጀምራሉ። ከዚያም የመትረፋቸው ታሪክም በየጋዜጣውና በየሚዲያው መነገር ይጀምራል። ይህም በመጨረሻም ታዋቂ ሰዎች ያረጋቸዋል። ከጊዜያት በኋላም ዳንና ሊሳ ወደ ቴሌቪዥን ጣቢያ ቀርበው ጥያቄ ይቀርብላቸዋል። እነሱም እንዴት ባላወቋቸው ሰዎች ጥቃት ደርሶባቸው እንደነበረም በማስታወስ ለሁሉም መናገር ይጀምራሉ። እንደሚናገሩት ከሆነም ሊተርፉ የቻሉት እርስ በርስ ባላቸው ፍቅር የተነሳ ነበር። ፕሮግራም አቅራቢው ጋዜጠኛም ይህንን ታሪክ በፊልም ይሰሩት እንደሆነ ይጠይቃቸዋል። ዳንም እንደሚሰሩትም ይናገራል። ፊልሙ በሚያልቅበት ሰዓት ላይም የሚሰሩትን ፊልም በጨረፍታም ቢሆን እንመለከታለን። በዚህ ጊዜም ሊሳ ዋና ገጸ ባህሪ ነች። የፊልሙ ዳይሬክተርም ዳን ሲሆን በዚህ መልኩም ጥንዶቹ ይፈልጉት የነበሩትን ነገር በዚህ መልኩ ያሳካሉ። ፊልሙም ልክ እዚህ ጋርም ያበቃል። ከተመቻችሁ ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን